እኔ ይሄንን ቪዲዮ የምሰራው እናንተን ታናናሽ እህቶቼን ለማዳን ነው፣ እንድትጠነቀቁ ነው፣ ራሳችሁን እንድትጠብቁ ነው። ይሄ በፎቶ ላይ የምትመለከቱት ግለሰብ ማርቆስ ይባላል። የሶሻል ሚዲያ ስሙ ትክክለኛ ስሙ ቢኒያም ጌታቸው ነው። የዚህን የሆሳሚ የሚባልን ልጅ ፎቶ በመጠቀም በጣም ብዙ ሴቶችን አታሏል፣ አጭበርብሯል። ገንዘብ አይደለም የበላቸው፣ እነሱ እንዲያምኑት አድርጎ በጣም መልካም ሰው ሆኖ ቀርቧቸው እንዲያምኑት ካደረገ በኋላ ነፃነት ሲሰማቸው አብረውት ቪዲዮ ኮል ሲያወሩ ቀርጿቸዋል። በመጀመሪያ ይህንን ፎቶ ይጠቀማል። ኦኬ፣ እንዲያምኑት እንዲወዱት ካደረገ በኋላ ብዙ ጊዜ እሱ ካሜራ ያበራም፣ እነሱ ናቸው የሚያበሩት። ጥቂት ሴቶቹ ግን በጣም የተቀራረባቸው ብቻ በመልክ አይተውታል፣ ቪዲዮን ያበራላቸዋል። የሚሰጣቸው ምክንያት አንዴ ስክሪን የተሰብሯል፣ አንዴ ምናምን፣ በጣም ብዙ። ልጁ በጣም አሳማኝ ነው፣ በጣም ምላሱ ያሳምናል። እና እባካችሁ እህቶቼ ተጠንቀቁ። አንደኛ ቪዲዮ ኮል የምታወሩ ከሆነ ግዴታ ማውራት ካለባችሁ፣ ያለ ቪዲዮ ኮል መኖር አንችልም ካላችሁ ሸፈን ያለ ነገር ልበሱ። በቃ ኖርማል ለቲክቶክ ላይቭ የምትለብሱትን አለባበስ ልበሱ። በቢጃማ ምናምን አታውሩ። በቃ አንድ ወንድ ባላችሁ እስከሚሆን ድረስ አንድ ቤት አብራችሁ እስከምትኖሩ ድረስ ለቪዲዮ ኮል በቢጃማ በጣም እንትን ያለ ነገር አታድርጉ። ቪዲዮ ኮል ሰው አትመኑ እባካችሁ፣ ተጠንቀቁ። ይህንን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ በጣም ለብዙ ትንንሽ ደግሞ ህፃናትን እየመረጠ ነው። ከ17 እስከ 21 ዓመት ያሉ ሴቶችን እየመረጠ ነው። በስስ ጎናቸው እየገባ አግብቼ ጀርመን ወስድሻለሁ፣ እኔ ሶፍትዌር ኢንጂነሪንግ ነው የምሰራው፣ ደሞዜ 24000 ዩሮ ነው፣ 10 ቀን አሜሪካ 20 ቀን ጀርመን ነው የምኖረው እያለ ችግር ላይ ያሉ ሴቶችን እየመረጠ ህይወትሽን ለውጥልሻለሁ፣ አግብቼ አሜሪካ ጀርመን እወስድሻለሁ፣ ህይወትሽን እቀይርልሻለሁ እያለ ነው እንዲህ የሚያደርገው። እና ባካችሁ ተጠንቀቁ። መድኃኒት የጠጡ 3 ሴቶች አሉ። በዚህ ልጅ ምክንያት መድኃኒት የጠጡ ራቁት ቪዲዮ ይዘውባቸው ለቤተሰቦቻቸው የላከባቸው ፖስት አረግብሻለሁ እያለ የሚዝትባቸው ቮይሶች፣ ቴክስቶች አሉኝ። እባካችሁ እህቶቼ ራሳችሁን ጠብቁ። እኔ እንደ አንድ ኢትዮጵያዊ ኃላፊነቴን እየተወጣው ነው። እባካችሁ ማንም ሰው በዚህ ምክንያት ሞተ ሲባል መስማት አልፈልግም። ፕሊዝ ስዊቲነሽ እህትሽ ጀርመን ያለችው ርቦኛል፣ ሙሉ ብሬን ኢትዮጵያ ልኬ ምንም ነገር ሳላስቀምጥ ልኬ ምግብ ቤት ውስጥ አልተሰራም ርቦኛል ብሎ 50 ዩሮ የለመናት ካንቺ እህት ነው? ቲና ናት ምናምን ከምትባለው ነው። ቲና ትናንት ነበረች። ኦኬ፣ ከሷ እህት ከትርሲት እህት ነው የለመናት 50 ዩሮ እና ወይኔ የእህቴ ፍቅረኛ ርቦታል ብላ 50 ዩሮን ሰጥታ፣ ግን እሱን የምትናገር አልመሰለውም ነበር ለእህቷ ለገዛ እህቷ የምትናገር አልመሰለውም ነበር። 50 ዩሮን ከሰጠችው በኋላ ተናገረች። ኢማጂን የ24000 ዩሮ ደሞዝተኛ ሆኖ ራበውና 50 ዩሮ ለመነ ከትርሲት እህት ጀርመን ከምትኖረው። ኢማጂን ማቻ ያረጋል። ሙሉ ብሬን ኢትዮጵያ ልኬ አለ ራበኝ። አይ ቶማስ፣ እሺ ቶማስ ማን ነው? ማርቆስ ላለው ብዬ ቶማስ ቶማስ ማን እንደሆነ ይጣራ፣ ቶሎ ይጣራ። ቶማስ ማን ነው አፌ ላይ ያለው? እሺ አንተ ትናንትና ያልተናገርካቸውን ነገሮች የምታውቃቸውን ቃል። እሺ። እና ደግሞ ዱባይ ላይ ደግሞ ኬዝ አለበት ፖሊስ እንትን ብለን ነበር። አሁን ባለፈው አንተ ምን አድርገሃል ምናምን ብለሽኝ ነበርና ከስሜን አትጥራ ስላለችኝ ስሟን መጥራት አልፈልግም። ዱባይ የምትኖር እና ከሷ መድኃኒት የጠጣችኋለች፣ መድኃኒት ጠጥታ ሄዳነችው እና ሆስፒታል ነበረች። የዛን ጊዜ ነው በጣም ይህንን ነገሩን ሲሪየስ አድርጌ መውሰድ የጀመርኩት። ምክንያቱም የሰው ልጅ እንግዲህ ህይወቱ ሲያልፍ በዚህ ያሳዝናል። እና ኦልሞስት እንደዛ ሁና ነበርና ፎቶ ልካልኝ ነበርና ፖሊስ ኬዝ እንትን ብለን ነበር፣ ዱባይ መስርተን ነበረ። ግን ያው ብዙም ፈርዘር አለ ወደፊት አልሄደም ማለት ነው። ግን ዱባይ ላይ እንትን ብለን ነበረ፣ ኬዝ መስርተን ነበረ። እንዴት ነው እሷ ዱባይ እየኖረች እሱ ጀርመን ሆኖ ላይ አይ ዶንት ኖ። ይሄ የግለሰብ ጉዳይ ነው፣ በኢንተርፖል አይጠየቅ። የመንግስት ጉዳይ የሀገር ጉዳይ ሲሆን ነው በኢንተርፖል የሚጠየቀው። እንዴት ይጠየቅላታል? ላይ እሱ ጀርመን ሆኖ በኤምባሲ ምናምን ምናምን እሷ ቢጨንቃት ነው ለፖሊስ ሪፖርት ያደረገችው። እነሱም እንደዛ ብለው ነው የነገሩን። እና የሀገር ውስጥ ነገር ስላልሆኑ እነሱም ምንም መፈጸም ምንድነው የሚባለው
ወደፊት ለመውሰድ አልቻሉም ማለት ነው። ግን ያንን አድርገን ለመጀመሪያ ጊዜ ማርቆስ ባንተ ለመጀመሪያ ጊዜ ማርቆስ ወይም ቢኒያም ጌታቸው በትክክለኛ ስሙ ቢኒያም ጌታቸው፣ በሶሻል ሚዲያ ስሙ ማርቆስ፣ ብዙ ስሞች አለው፣ አሞራው ምናምን ብዙ ስሞች አሉት። ብቻ እሱ ባንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ ያወቅከው መቼ ነው? በየትኛው? 2016 ወይ 2017 ላይ ነው። እሺ በኢትዮጵያ አቆጣጠር ነው በፈረንጅ? በፈረንጅ 2017 ማለት እኮ አሁን 2025 ነን። ብዙ አመት ነው። ብዙ አመት አለውና አንዳንዴ ልጨርስልሽ እና እንደዛ ነው ላይክ አካውንት በእኔ ፒክቸር አድርጎ ሲናገር የነበረው እና ኢቭን አሁን ለምሳሌ ሌላ ሴቶች ምናምን ሲናገር እና አንዳንዴ ለእኔ ሲልኩልኝ ያ ኢቭን ፋይል እኔ ላይ የለኝም። ምክንያቱም በጣም የቆየ ስለሆነ እና ኦልሞስት የ8 ዓመት የ9 ዓመት ትንሿ እህቴ ስትወለድ የለጠፍኩት ፒክቸር ነበረ ማለት ነው። እሱ ራሱ አላት እና አሁን እሷ 6-7 ዓመቷ ሊሆናት እና ይሄን ያህል ነው ላይ ሰውየው በጣም እንትን ብሏል ላይ እና እንደዛ ነው ሰውየው ማለት የ6 ዓመት የ7 ዓመት እንትን ብሏል እና ብዙ ሴቶች ላይ ሌላ ኢንስታግራም ላይ ምናምን ይጠይቁ እንደዚህ አንተ ነህ ወይ ምናምን ብለው ያናግሩኝ ነበረ 18 19 20 ላይ አንቲ የዱባይ ልጅ ሲሪየስ እንደሆነ ኬዙን እስክትነግረኝ ድረስ ማለት ነው። ግን ሁልጊዜም ሴቶች እንደዚህ አንተ ነህ ወይ ብለው እኔን አፕሮች ሲያደርጉኝ በምጠቀመው ኢንስታግራም ላይ እዛ የለጥፍና ስቶሪ ላይ ሰዎች እኔ እንዳልሆንኩ ለመናገር ሞክራለሁ። እና ሌላ ነገር ደግሞ መናገር የምፈልገው እነዚህ የሚያናገራቸውን ሴቶች እና ወንድሜ አንተ ሲሪየስ እንደሆነ ጉዳዩ የገባክ ዱባይ ያለችዋ ትናንትና ስሟን ጠርተን ነበር። አሁን ግን ደግመን የሰው ስም አንጠራም። ትናንትና ማን ነው ዱባይ ያለችዋ መድኃኒት የጠጣችዋ ልጅ ከእሷ ኬዝ በኋላ ነው ይሄ ጉዳይ ሲሪየስ ነው በጣም ማሳወቅ አለብኝ ብለህ ያሰብከው ከእሷ ኬዝ በኋላ ነው። ከዛ በፊት ብዙም ቦታ አልሰጠኸውም። ምክንያቱም ሌላም ሰዎች እንደዚህ ያደረጉ ነበረ። የኔ ፎቶ ይጠቀሙና ያናግሩ ነበር፣ ግን ብዙም የገፋ ነገር አልነበረም። የተወሰኑ ልጆችም እንደዚህ ያደረጉ ነበረ። ብዙም እንደዚህ በጣም የመረረ ነገር አልነበረም ማለት ነው። የእሱ ኬዝ ግን በጣም ተለየ እና እንደዛ እንትን አለ እና በቃ ሰውየው እኔ እና እሱን በቃ ላይ አንድ ነው አድርጎ የሚያምነው ማለት ነው። እንዴት ነው ልበልሽ፣ በቃ ራሱን እኔ እና አድርጎ ነው የሚያምነው በስትክክል እና ተመሳሳይ እንዳልኩሽ ትናንትና ራሱ ተመሳሳይ እንትን አለ፣ ንቅሳት አለ እኮ ላይ ያንተ አይነት ንቅሳት ተነቅሷል። አንደኛ ያንተን ንቅሳት ኮፒ አድርጓል። ሁለተኛ አንተን ቀድሞ ተዋውቆክ ታሪክህን ጠይቆሃል፣ ተግባብታችኋል፣ ቁጥርህን ሰጥተህ አውርታችኋል። የዛሬ ስንት ዓመት ነው ያወራችሁት? ይህን ነገር ከመጀመሩ በፊት 2016 ላይ እንዳልኩሽ ማለት ነው። እኔ የመጣሁት ወደ አሜሪካ ወደዚያ 2016 አካባቢ ነበር የመጣሁት ወደ አሜሪካ ማለት ነው። እና ገና ሀይ ስኩል ተማሪ ነበርኩና አበሻ ምናምን አካባቢ ላይ አልነበረም እና መጀመሪያም ሲያናግረኝ እንደዚህ የአበሻ ስልክ ቁጥር እንትን የአሜሪካ ስልክ ቁጥር ስለነበረ ምናምን አበሻ ብዬ ደስ ብሎኝ ነበረ ወገኔ ብዬ ማለት ነው። እና እንደዛ ነው የጀመረው ማለት ነው። ከዛ እንደዚህ ሲጠይቀኝ ኖርማሊ ነገርኩት፣ የሚፈልገውንም ነገር ነገርኩት። ሰው ማዘርህ እንዴት ነች ምናምን ስለ ቤተሰብ በጣም ጂኑዊኒ እንዴት ነው ጥሩ ሆኖ ነው የቀረበኝ ማለት ነው። እና እናቴ ጥሩ ነች ምናምን ብዬ እነግረዋለሁ ማለት ነው ስላለው ነገር እና በሚገባ በቃ ልጅም ስለነበርኩ እንደዛ መናገር አልነበረብኝም። ግን አሁን ገብቶኛል ምንም ለማንም መናገር እንደሌለብሽ እና የተወሰነ ያህል ኢንፎርሜሽን አለው ስለ እኔ ማለት ነው። ከዛ ሴቶችን ሲያናገራቸው ደግሞ እንዴት እንደሆነ አላውቅም፣ የሚጠቀሙትን ኢንስታግራም ይሁን ፌስቡክ ይሁን ምን ይሁን አላውቅም፣ እንትን እኔን ብሎክ ያስደርጋቸዋል። ዋትሳፕ ላይም እኔን እንዳያገኙኝ ማለት ነው ብሎክ ያስደርጋቸዋል። ሰምሃው አሮን ነው ሀው እንደዛ አድርገው እንትን ብሎክ ያስደርጋቸዋል ማለት ነው። ሰው እነሱ እኔን እንዳያገኙ ሜቢ በእነሱ ኢሜይላቸውንና ፓስዋርዳቸውን እየተቀበለ አካውንታቸውን ሳይኒን እያደረገ እራሱ ይሆናል ሰርች አድርጎ ብሎክ የሚያደርግህ እንጂ ይህን ልጅ ብሎክ አድርጎት ካላቸው ይጠራጠራሉ ብሎ ያስባል። ራሱ ነው ገብቶ ብሎክ የሚያስደርጋቸው ማለት ነው። እና አንዳንዴ ኢቭን ሳያቸው እንደዚህ እሱን እያናገራቸው መሆኑን እና ቴክስት ላደርግላቸው እንኳን ስፈልግ ብሎክ ተደርግ ያለው ማለት ነው። እነሱም እንትን እንዳልሽ ስላለው ነገር እንትን ማለት አይችልም። እና እንዳልኩሽ የዱባይዋ ላይ ጀምሮ ይሄ ነገር በጣም
ያቆማል ብዬ ነበር ያሰብኩት። ምናልባት ከአንድ አመት ከሁለት አመት በኋላ በቃ እንደማይሆን ነገር ሲገባው ያቆማል ብዬ ነበር። ግን ሰውየው አያቆም። ብዙ አካውንት አለው እና ቢንጎ ላይ 2-3 አካውንት አለው። ቲክቶክ ላይ 3-4-5 አለው። 2 ያስደልቸዋለሁ። ደልቶ ይሁን ብሎክ አድርጎኝ አላውቅም። 2 ያስደልቸዋለሁ እና ሰውየው በቃ እንደዚህ ነው። አካውንት እየገዛ ምናምን እንትን ይላል ማለት ነው። አካውንት እየገዛ እኔን ብሎክ ያደረገኝና እዛ ላይ እንደሚፈልገው ያደርጋል። እና ሰውየው በጣም እንትን ነው ላይክ ምንድን ነው የሚባለው ማኒፕሌተር ነው። ላይክ ሰዎችን ጭንቅላት ጌም በጣም ጎበዝ ነው እና ሴቶቹንም እንደዚህ እያደረገ እኔን ብሎክ እያስደረጋቸው ነበረ። ስለዚህ እሱ ነው እኔ ፎቶን የሆሳምን ፎቶ እና የማርቆስ ወይም ቢኒያም ጌታቸውን ፎቶ አድርጌ ቪዲዮ ሰራለሁ። ስክሪን ሪከርድ የምታደርጉ ሰዎችም ስክሪን ሪከርድ አድርጉ። በዚህ ፎቶ የዚህ ፎቶ ባለቤት ማርቆስ እሱ ነው። በሆሳም በዚህ ልጅ ፎቶ እየተጠቀመ እስካሁን ድረስ 83 ሴቶችን አጭበርብሯል። እና እኔ እንዳልሆንኩኝ እወቁልኝ በላቸው። ስክሪን ሪከርድ አድርጉ። አንተ እንዳልሆንክ እኔ አይደለሁም። እና በተለይ ደግሞ ስለ ሃይማኖትና ስለ ብሔር ገብቼ ተናግሬያለሁ። ላይቭም እንዴት መግባት እንዳለብኝ ራሱ አላውቅም። እና እኔም ራሱ ቪዲዮ ለመስራት ሞክራለሁ። ሞክሬ ትክክለኛ ፔጅ ለመለጠፍ ሞክራለሁ ማለት ነው። ግን እኔ አይደለሁም ሳናገራችሁ የነበረው። ስለ ሃይማኖት ገብቼ ተናግሬ አላውቅም። ስለ ብሔርም ገብቼ ተናግሬ አላውቅም። እና ሰዎች ላይ እየገባ ላይቭ ላይ እየገባ ይሳደባል፣ በጣም ይሳደባል እና ሰዎችን አስቀይሟል። እና ዲኤምቪ ላይም እዚህ በምኖርበት ሰዎች ራሱ እያስፈራሩኝና እያስፈለገኝ ነበረ ሰውየው። ምክንያቱም የተናገራቸው የነበረው ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያውቅልኝ የሚፈልገው ነገር እኔ አይደለሁም። ሆሳሚ ማይ ቴክስት ሜሴጅ ካላገኛችሁ እኔ አይደለሁም። አንድ አካውንት ፔጅ ነው ያለኝ ኢንስታግራም ላይ ሆሳሚ እና እዚህ ላይም ሆሳሚ እና ሌላ ሜሴጅ ላይ ካገኛችሁ እኔ አይደለሁም። አመሰግናለሁ። በጣም ጥሩ። ምክንያቱም እሱ በጣም ብዙ ሴቶችን በቪዲዮ ያስፈራራል። ሰው አንድ ወንድም ወይም እህቱን ያስፈራራበት እህቱ በሱ ምክንያት ራሷን ያጠፋች ወንድ ካለ አንተን ሊበቀልክ ይችላል። ምክንያቱም የሚያውቁክ በአንተ ፎቶ ስለሆነ እሱ ይህን ስራ የሚሰራው በአንተ ፎቶ ስለሆነ ሴቶችን ራቁት ቪዲዮ እየቀረጸ ቪዲዮ ኮል እያወራቸው የተለያየ ነገር እያስላካቸው የሚያስፈራራቸው ምን የሚላቸው በአንተ ፎቶ ስለሆነ እነዚህ ሰዎች የተጎዳበት ቤተሰብ አንተን ሊተናኮሉ ሊጎዱ ስለሚችሉ ይሄን ማድረግ ወጥተክ አንተ እንዳልሆንክ መናገር ግድ ነው እና እሱ እንዳልሆነ ይታወቅለት። እኔም ፎቶ ቪዲዮ ሰራለው። ከዚህ በኋላ በማርቆስ ምንም አይነት ሴት መታለል ቪዲዮ መቀረጽም ሆነ ምንም ነገር ሊደርስ ዛሬ እመጣለሁ ብሎ ነበረ። እንግዲህ ምንም አይነት ማስረጃ ስለሌለው አልመጣም። እያንዳንድሽ ጉድሽን መጥቼ ዘረግፋለሁ፣ እኔ ነኝ እንደዚህ ነኝ ብሎ ነበር። ይኸው አልመጣም። ሁሌ ነው እንደዚህ ብሎ ያስፈራራል እንጂ ማለት ነው። ምንም አይነት ፕሩፍ የለውም፣ ምንም አይነት መረጃ የለውም። ሁሌ ያስፈራራቸዋል። እንዴት እንደሚፈሩም አላውቅም። ያስፈራራቸዋል ግን ቪዲዮም አለው እየላከላቸው። ለዛ እኮ ነው የሚፈሩት። በባዶ ሜዳ መሰል እንደ እየላከላቸው የስ አሁን ስቶርሚ ለእሷ ነው 83 ቪዲዮ የላከላት። ትናገር፣ የእሷ ተራ ነው። ቀጥይ እህቴ። ይኸውልሽ በመጀመሪያ እዚህ ጋር ዊአር ኦፕን ምንም ግዴታም የለባትም። ለማንም ማብራራት አይጠበቅባትም። የደረሰባትን እሷ ታውቃለች። ከዓመት በፊት ነው ይሄ ነገር የተፈጠረው። ገባሽ? እዚህ ጋር ደግሞ በፈጠረው ነገር ነው መታ ልታወራ የቻለችው። ለራሷ ብላ አይደለም መታ እዚህ ጋር የምታብራራውም የምትናገረው። ማንኛውም ሰው መቶ ጃጅ ሊያረጋት አይገባም። በመጀመሪያ ደረጃ ለምን ኦልሬዲ የእሷ ነገር ተፈጥሯል። 3 ዓመት ሆኖታል። ቤተሰቦቿ አውቀዋል። የሚሰድባትም አጋጣሚ እየጠበቀ ይሰድባታል በየአፕሊኬሽኑ። ፎቶዋንም ቪዲዮዋንም ይፖስታል። ገባሽ? እዚህ ጋር እሷ እዚህ ጋር ያለችው እሷን እንትን ለማለት ሳይሆን ለሰው ብላ ነው። እዚህ ጋር አሁንም ሰው መጥቶ የሚናገራትም የሚሰድባትም እንዲህ አይደለም ውሸታም ነሽ እውነት ነው ምናምን የሚላትም ገባሽ? የእሷ ኦልሬዲ አልፏል። ከቤተሰብ ምንም የለም አይደል እንዴ? ማንም የሚያኖራት የለም፣ የሚያስተዳድራት የለም። ይሄ ነገር ተፈጥሯል። በቃ ተሳሳተች፣ ሰው ነች፣ ተሳስታለች። ኦልሬዲ ተፈጠረ።
ግን ከ3 አመት በኋላ እዚህ ጋር ስትሰማ ሴቶችን እንደዚህ አድርጓል ስትባል ነው መታ እዚህ ጋር እኔንም እንዲያርጎኛል ብላ ያወራችሁ። ገባሽ? ለመጀመሪያ ጊዜ የእሷን ቪዲዮ ላከልኝ ለእኔ ነው። ልጁን አላውቀው ሩሜን ከፍቼ እየተጫወትኩ ነበረ ቪዲዮ ላይ ማነው ቢጎ ላይ መቶ ለእኔ ነው የላከልኝ። ሲልክልኝ 24 ሰዓት ነው የለመንኩት፣ እያለቀስኩ ነው የለመንኩት። ስለማ በፍጹም እለቅባታለሁ፣ እንዲያረግባታለሁ፣ እንዲሆናለሁ ምናምን ስል እሷን ሳወራት ታዩ ይልቀቀው፣ ከለቀቀው ቤተሰቦቼ ጋር ለቋል፣ ቤተሰቦቼ በላይ የለም አለች። ከዛ የእሷ ይገርምሻል እንደ ሌሎቹም ሴቶች አለኝ ብሎ 83 ሴቶች ቪዲዮ ነው የላከልኝ። ገባሽ? ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ? መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማለም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም። ይሄን ነገር ካደረኩ በፍጹም ለማንም እንዳሰጭ እሺ አሁን ይሄን ነገር ሰው ስሜታዊ ስለመሆኑ ማውራትም ካለብኝ እሱን ለማውራት ነበር እዚህ ጋር የመጣሁት። ገባሽ? እሱን አገኘዋለሁ ብዬ ነው እንጂ ሌላ ነገር ለማውራት ምናምን አልነበረም የመጣሁት። እሱን ባገኘው እኔንም ስለሚያቀኝ ምን እንደላከልኝ ስለሚያውቅ እኔም ፊት ለፊት መጥቶ አያወራኝም። አቅሙም የለውም። እንደዚህ አይነት ነገር ያደረገ ሰው ቀና ብሎ መሄድም እኔ እንጃ አላውቅም። ሰውም አይደለም ወንድም አይደለም። ገባሽ? እሱ አሁንም በሌላ አካውንት በሌላ እንትን ቁጭ ብሎ እየሰማኝ ነው። ያቀኛል ምን እንደላከልኝ ስንት ጊዜ እንደለመንኩት አልቅሼ እንደለመንኩት ተው እንደዚህ አታርግ ብዬ እንዳልኩት በደንብ ያቀኛል። ማን እንደሆንኩ በደንብ ነው የሚያቀኝ። ከነ ስልክ ቁጥሩ ከነ ቢጎ ፕሮፋይሉ የዚህ ልጅ ፕሮፋይል ነው ያለው የዛን ሰዓት ሲጠቀም። ከሁሉም በላይ ደግሞ የሚያመው 3 አመት ሙሉ እቺ ልጅ እየተሰደበች ከማንኛውም ሰው ጋር ስትናገር ስታወራም ስትናገር በየአፕሊኬሽኑ በዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ እዚህ ጋር ደግሞ መታ እህቶቼ ላድን ባለች ማንኛውም ሰው መጥቶ አፉ መክፈት አይጠበቅበትም። ገባሽ? ዝም ማለት እኮ ትችላለች። የእሷ ነገር አልፏል። የሆነ ነገር ሆይ ሆይ ይባል ለጊዜው ነው። ቀድምም መሀል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ ነው። እኛ በምንገናኝበት እንገናኛለን እዛው። ለምን ላከላት የምትሉ እሷ ዊ አር ኦፕን ጓደኛ ናት እና እንደዚህ ነው የሚያደርገው። መጀመሪያ ሲጀምር ከጓደኛ ነው የሚጀምረው። አንድ ቪዲዮ የያዘባትን ሴት መጀመሪያ ለጓደኛዋ ነው የሚልከው፣ ከዛ ለወንድም ለእህት እያለ ነው ሲያስፈራራ። መጀመሪያ ከጓደኛና ከቤተሰብ ነው የሚጀምረው የሚልከው ሚዲያ ላይ፣ ከዛ ሚዲያ ላይ ያወጣዋለሁ እያለ ያስፈራራል። መጀመሪያ ለቤተሰብ። ለዛ ነው ጓደኛዋ ስለሆነች ነው ይላከላት። ኦኬ ስቶርሚ ከጨረሽ አባበች ትቀጥል። ጨርሰሻል? ነው እኔ ጨርሻለሁ። እሺ አበበች፣ ለትክክለኛው ሰው መረጃውን ስጪ ለምትይኝ ሰው አውሪኝና እሰጣለሁኝ። በተረፈ እሷም ግዴታ የለባትም። ገባሽ? እዚህ ጋር መታ የመዘለፍ የመሰደብ እንትን የለባትም። ማነው ሚውት ያላረገ ሰው አለ እንዴ? ለማንም ሰው እንዳትሰጪ፣ እናወራለን። ለህግ አካላት ብቻ ነው መረጃ የሚሰጠው፣ ለማንም አይሰጥም። እሺ አበበች፣ የሆነ ሰውዬ ደውሎ ነበር ማለት ነው። ጀርመን ውስጥ የሚጠራበት ስም ወይ እጁን የሰጠበት ስም ኬዝ ያስገባበት ስም የሚያውቅ ማንም ምንም ነገር አንፈልግም። ራሱ ሊሆን ይችላል በሰው የሚያስደውል። ማንም ቢደውልብሽ አይመለከታችሁም ብለሽ ዝጊባቸው። እኛ ለህግ አካላት ብቻ ማስረጃዎቻችንን እናስረክባለን። አለቀ። እሺ ውዴ። እንዴ የሆነ ነገር የህግ አካል ነኝ ምናምን ብለው መረጃ ተቀብለው የሰው ቪዲዮ እና ፎቶ ለመበተን ከማንም ምንም አንፈልግም። ቀጥታ ለህግ አካላት ይሰጣል። አለቀ። ጨረስን። እየደወላችሁ ምንም ነገር እንድትሉ አንፈልግም። ራሱ በሰው ሊያስደውል ይችላል። ራሱ የህግ አካል መስሎ ሊቀርብ ይችላል። አንቀበልም። እሺ
ስዊት አውርታለች። ማነው ያልተናገረው? የአውሮፕን ናት። መጀመሪያ ሳትጨርስ ነበር ቅድም የገባው ልጅ አቋረጣት። ጨርሳለች። ከዛ ወደ አበበች እንሄዳለን። አይሰማም ማሬ ድምፅሽ። እኔ ላዋ ወይስ ጨርስ? ዊያሮፕን ጨርሰሻል? አልጨረስኩም ብለው ነበር ቅድም ልጁ ሲያወራ። ለዛ ነው ያኛው ልጅ ቅድም እንዳለችሽ ልጁ የተነገረሽ ኢንፎርሜሽን በአጠቃላይ ውሸት ነው። በቃ ምክንያቱም ሙሉ ነገሩ የምታውቀው መረጃውን የሰጣት ለጓደኛዬ ናት። ሌሎች ልጆች አሉ። እሱ ጨርሶ አልነበረበትም። እስካሁን የተናገረው ንግግር ሁሉ ውሸት ነው። ብር በልታለችም ተብያለሁ። አዎ ሁሉም ብለውኛል። 500 ሺህ ብር በልታለች ተብሏል። እኔ 500 ሺህ ብር ብበላው ዱባይ ምንም አልሰራም በዛ ሰዓት ማለት ነው። ምንም አይነት ብር አልበላውም። በላችን ካለ ማስረጃ ያመጣል። እንዳልኩሽ ነው። ብቻ ከኔ ጋር የሆነ ሰዓት ላይ መጎረባበት ጀመረ ማለት ነው። በቃ መሳደብ ምናምን በቃ ኃይለኛ ቃላቶችን ማውጣት ጀመረ። እንዳልኩሽ እኔ ከቢጎ ርቄ ነበር በዛ ሰዓት። እኔ ርቄ ግን እሱ ግን ይጠቀማል። ሁሉንም አካውንቶች አበበች እንዳለችሽ ባለፈው ደላልቼ ነበረ። እሱ ግን ይገባል። ከዛ የሆነ ጊዜ ቢጎ ስገባ እሱ የሆነ ቤት ቁጭ ብሎ ይሄ ጽሁጺ ምናምን ከተባለው ጋር ቁጭ ብሎ እያወራ ነው። የሆነ ቤት ውስጥ ማለት ነው እያወሩ ነው። አንድ ጀማ ማለት ነው። ከዛ ቁጭ ብለው እያወሩ ብቻ ምንም አላልኩም። ከዛ ቴክስት አደረኩለት። የት ነበር ስራ ላይ ነኝ፣ ቆይ ትንሽ ቆይቼ እደውልልሻለሁ ምናምን አለኝ ማለት ነው። ከዛ በኋላ ላይ ከዛ በቃ ከኔ ጋር መጠላሽ ጀመረ። በጣም በኃይለኛው በቃ ስድቡ ምናምን ተታርኩ። በቃ በጣም እንትን የሚል ማስፈራሪያዎች ነበሩ ምናምን። ከዛ ለወንድሜ ጋር እንዳልኳችሁ ቴክስት ያደርግለታል። ከዛ ይደልትበታል፣ ይደልትበታል። ከዛ ወንድሜ ለእኔ ቴክስት ማለት ጀመረ። ምን እያለሽ ነው ማለት በተደጋጋሚ ተመሳሳይ ቴክስት ነው የሚልከው። ምንድን ነው የሚለው ምናምን አለኝ። ከዛ በቃ ዝም በለው ምናምን አልኩት። አይ ልጁ ግን ጤነኛ አይመስለኝም ምናምን አለ ማለት ነው። በቃ በጣም መሳደብ በቃ ስድቡ በጣም በቃ የሚዘገናንን ስድብ ነው። ሁሉ የሚሳደቡ ስድብ እዚህ ጋር እንደምታዩት ቅዱስ እንደሚጫወተው ምናምን አይደለም። በጣም ሰቅጣጭ ስድብ ነው የሚሳደበው። በቃ አዋርድሻለሁ ነው ሁሌ አዋርድሻለሁ ነው የሚለው። ከዛ የሆነ ቀን ላይ በቃ እኔ መታመም ጀመርኩ። እያመመኝ መጣ። ከዛ ሬዚስታንስ ራሱ አጣሁኝ። መቆምም ሆነ ማለት እንቅልፍ አልተኛም። በቃ ብዙ ነገሮችን እንትን ብለውብኝ ነበር። በቃ ከሰው ጋር ማላወራም የሆነ በቃ ድንዝዝ የሆነ እንዲህ በሽተኛ ሰው ታውቃላችሁ፣ እንደዛ ሆንኩኝ። ከዛ እየባሰብኝ ሲመጣ በቃ ስልኬን አጥፍቼ ቁጭ አልኩኝ ማለት ነው። ስልኬን አጥፍቼ ቁጭ ባልኩ ጊዜ አንድ ጎረቤት ነበረች። ያ ዲፕሬሽን ውስጥ ገብቼ ነበር። ከዛ አንድ ጎረቤቴ ነበረች። ከዛ እሷ ጋር ምን ይላታል፣ እሷን ቢጎ አስጀምሪያት ነበር። ለእሷ ብዙ ነገር ይነግራታል። እኔ ስለምወዳት ነው እንትን ስለምላት ነው ምናምን በቃ ብዙ ነገር ይላታል። እሷ ልክ ስንገናኝ ታወራልኛለች። እሱስ በቃ እንትን ስለሚልሽ ነው እንደኔ እኮ አረ ለኔ የሚያወራልኝ ቴክስት ይሄ ነው። ስልኬን ስከፍታ የሚያወራው ነገር በቃ የተለየ በቃ እንትን የሚል ነው። ከዛ በቃ እንዳልኳችሁ በጣም እኔ የመጨረሻው ሌቭል ላይ ደርሻለሁ። ስለዚህ በቃ ህይወቴ ይበልጣል። ምክንያቱም ብዙ ሰዎች መፍትሄ አጥተው ወይ ከጎናቸው ሰው የለ ራሳቸው የሚያጠፉ በጣም ብዙ ሰዎች አሉ። በቃ ያ ደረጃ ላይ ደረስኩኝ ማለት ነው። ራስ እስከ ማጥፋት ደረጃ ደረስኩኝ። ከዛ እንደዛም ሆኜ አሟታል እየተባለ ልጅቷ አሟታል ታማለች እያለችው እሷ ጋር ሌላ ወሬ ያወራል፣ እኔ ጋር መጥቶ ይሰድበኛል። እሷ ጋር ሌላ ወሬ ያወራል፣ እኔ ጋር መጥቶ ይሰድበኛል። ከዛ በኋላ በቃ የመጨረሻ ቀን ላይ መጣሁኝና ቤት ስልኬን ከፈትኩት። ከዛ በቃ አንቺ በህይወት አትኖሪም፣ አንቺ በህይወት ቆመሽ አትሄጂም፣ አንቺ አይደለሽም እናትሽ ትሰቀላለች፣ እናትሽ ትንጠለጠላለች በገመድ
አንቺ ሰው አትሆኝም፣ ከአንቺ ጋርም ወንድ አይሆንም እንዲህ ብሎ ነው ለመጨረሻ ጊዜ እና እናትሽ ትሰቀላለች ሲለኝ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት። ምክንያቱም በቃ የመጨረሻ ደረጃ ላይ ስለደረስኩ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት ብዬ ከእያንዳንዱ ነገር ላይ ብሎክ አደረኩት። በቃ ቦለኩት፣ ብሎክ አደረኩት። በቃ የዛን ቀን የቦለኩት ቀን የተሰማኝ ደስታ አንዳንዴ የሆነ ከዘላለም ባርነት የአንድ ቀን ነፃነት የሚባል ነገር አለ። ያን ሁሉ ጊዜ ታስሬ በቃ በጣም ደስ አለኝ። በቃ ከልቤ ማለት ነው ነፃ እንደወጣው ያህል ተሰማኝ። ከዛ በማግስቱ ቢጎ ሲሄድ አንድ ልጅ ፕሮፋይሏን አስቀይሯት ስሟን በሱ አድርጎ የእሷንም ስም በሱ አድርጎ ቁጭ ብሏል ቢጎ ላይ ማለት። በማግስቱ ሲሄድ የዚህ ልጅን ፎቶ አስደርጓት የእሱን ስም አድርጋ ቁጭ ብላለች። ከዛ ልጅቷ ቢጎ ላይ መዝሙር ነው የምታዳምጠው። ኢቨን ከወንድ ጋር እንኳን የምትቀመጥ አልነበረችም። በተደጋጋሚ እንደዛ አየሁ። ከዛ ልጅቷን አስወጣት ማለት ነው ከዛ ከቢጎ ቢያንስ ለ6 ወር ነው ለ7 ወር። ከዛ በኋላ ቢጎ ላይ አላየሁትም እኔ ማለት ነው። ጠፋ። ከዛ ሲጠፋ ምን እንዳደረገ ታውቂያለሽ? ሲመለስ ከ6 ወር ነው ከ7 ወር በኋላ ሲመለስ እኔ ከነስቶርሚ ጋር ጓደኛ ሆኜ ያገኘኝ ማለት ነው። ሶ እኔ ኢቭን ጆይን ሲል ነፃነት እንዲሰማው ብዬ እየተጫወትኩ ያለሁበት ቤት ትቼ እወርዳለሁ እወጣለሁ ማለት ነው። እሱ ግን የሆነ ቦታ ላይ ያባረኛል ከዛ ቤት ማለት ነው። ምክንያቱም በቃ እኔ ከዚህ በኋላ ምንም እንትን አይልም ብዬ ስለማስብ ማለት ነው። ከዛ ከነስቶርሚ ጋር በጣም ጀለስ ሲሆን ስቶርሚ አሉ በጣም ብዙ ጓደኞች አሉ፣ ጥሩ ጓደኞች አሉ። እግዚአብሔር የተመሰገነ ይሁን። ከነሱ ጋር ጀለስ ሆኖ ነበረ። ከዛ ከነሱ ጋር ለመቀላቀል ግዴታ ለነሱ ፋይል መስጠት አለበት። እኔ መውጣት አለብኝ ከዛ አፕሊኬሽን ላይ። ተቀው ምንድነው ለስቶርሚ ላከላት። ከዛ ስቶርሚ እኔን ጠራችኝና በውስጥ ማለት የዛን ቀን እንደውም እኔ አልገባውም ነበረ አፕሊኬሽኑ ላይ በጀለስ ያስጠርታኝ መስመጣ የእሱ ልጅ ይሄ ፕሮፋይሉ ፒክቸሩን ላከችልኝ የሚጠቀምበትን። ይሄ ልጅ ታውቂዋለሽ ስትለኝ አዎ አውቀዋለሁ ስለ እንደዚህ ነገር ልኮልኛል ምናምን አለችኝ። እሺ ምናምን አልኳት። ከዛ ላውራችሁ አለችኝ። እሷና አንድ ጓደኛዋ ቤች የምትባል ጓደኛ አለች ማለት ነው። ሁለቱ በሰዓቱ ለእኔ በጣም ስፔሻል ሰዎች ናቸው አሉ። ጆም አለ፣ ቤችም አለች፣ ዞላም አሉ። ብቻ ምርጥ የምላቸው ሰዎች ነበሩ በሰዓቱ ከኔ ጋር ፓሪቲም። ከዛ ቤችና ፓሪቲ ጠሩኝና እዛ ሄድኩኝ ፕራይቬት የሚባለው። ከዛ ምን አለ ስገባ በቃ እነሱ ሴት ልጅ ነሽ፣ ነገ በህይወትሽ ብዙ ነገር ያጋጥምሻል፣ በቃ እንትን በይው ነገሮችን አረጋጊ ምናምን አሉኝ። ከዛ ገባው። ስገባ ፎቶ ለሌላ ሰው ልካለች። አንድ ቤሩት ላለችው ጓደኛዋ ያወራት ነበር መሰለኝ አይደል ነው እሷን ላለሷ ልጅ ትልቅ ሰው ነው እያለች ታስወራብኛለች። እኔ እኮ ለልጅቷ አላወራሁላትም ሰበብ ሲፈልግ ማለት ነው። ኧረ አላወራሁባትም አልኩት። ከዛ በቃ የኔን ስም እንዳትጠራ። ከዛ እኔ ስምህን አልጠራውክም፣ እኔ ስትመጣ ራሱ ትቼልክ ነው ቤት የምወጣው፣ ግን ፈርቼክ አይደለም። እንደውም እስካሁን ድረስ ቢጎ ያልጠፋሁበት ዋነኛ ምክንያቴ አንተ ነህ፣ እየጠበቅኩ ነበር አልኩት። እኔን እንደማስፈራራት አትችልም ብዬ እኔ በቃ እሺ እኔ ወዳታለሁ አከብራታለሁ፣ በቃ እነሱን የሚላቸው በጣም ነው የምወዳት በጣም ነው የማከብራት፣ ከዚህ በኋላ አልደርስባትም ምናምን ብሎ ተሰነባብተን ወጣ። ከዛ የሆነ ቀን አንድ የሰፈሪ ልጅ አለ፣ ለእሱ ነግሬው ነበረ። ልጁ ተመልሶ መጥቷል ብዬ ስለነገርኩት ሲያየው የሆነ ቤት ተናደደበት። በጣም ስለተናደደበት ሰደበው። በወጣት ፕሮፋይል ቁጭ ብለህ እዚህ ታወራለህ ወይ ብሎ ስድብ አደረገው ልጁ ማለት ነው። ሲሰድበው ልጆቹ ጋር ደውሎ አሁን ነው ማወጣባት ምናምን። ከዛ እነሱ ድጋሚ ጠሩንና ያረን ምንድን ነው አልኩት። ነግረሽዋል? ከዛ እነሱ ከኛ ሌላ የሚያውቅ ሰው አለ? አዎ አንድ ጀለስ ያውቃል። እኔ ስሙን መጥራት አልፈልግም፣ የሰፈር ልጅም ስለሆነ የሚያውቅ ልጅ አለ ምናምን አልኳቸው። ከዛ እሺ እነሱ አሉ። ከዛ ምንድነው የምትፈልገው? በቃ እኔ እለቃለሁ ምናምን። በቃ እነሱ ተጨነቁ፣ ለመኑት ምናምን። በጣም ቢለምን እምቢ አለ። ከዛ በቃ አንድ ነገር ልንገርህ አልኩት።
እኔ አሁን ሁሉንም ለመቀበል በቃ ለመቀበል ምኑንም ነገር ለመቀበል ዝግጁ ነኝ። ምክንያቱም እኔ ያሳለፍኩትን ያለቀስኩትን የተጎዳሁበትን ሁሉ እኔ ነው የማውቀው። ሶ አድርገው ብዬ ትቼው ወጣሁ። በቃ በተለያየ አካውንት ይመጣልኛል ስክሪንሻቶች ምናምን እንደዚህ ሊደረግብሽ ነው ተጠንቀቂ ምናምን ይሁን አልኩኝ። ተለቀቀ በቃ ምክንያቱም ዋነኛ እንትኑ ከዚህ አፕሊኬሽን ላይ ተጥፋ ተብሎ ነው ቤተሰብ ጋርም ተላከ። ከዛ በኋላ ፎቶን አወጣሁበት። በቃ በየቤቱ ሲገባ ቪዲዮ ክፈት ማለት ጀመረ። በየቤቱ ሲገባ እየተከታተልን ቪዲዮ ክፈት። ከዛ ብር ሰጥቻታለሁ 500 ሺህ ብር ብሎ አስወራብኝ። ከዛ እነሱም የነበሩት ያልኩሽ እነዚህ ራስ ዞላ፣ ፋሪቲ፣ ዴጅ፣ ፋያ ምናምን የሚባሉ ልጆች አጠገቤ ነበሩ። እነሱ ረዱኝ። በቃ ኖርማል ነው ጠንከር በይ ምናምን ብሎ እነሱ እንትን አሉልኝ ማለት ነው። ተረጋጊ ምናምን ብለው አሉ። በቃ እሱም እነሱ ናቸው በየገባበት በቃ እየገቡ ፎቶውን እንትን እያሉ በቃ እየለጠፉ ማለት ኢቨን ፎቶውን እንኳን ቤቴ ላይ ስለጥፍ አትለጥፊ አንሺ አንዴ ዊያሮፕን አንዴ ማሪ ሚኪ ነው የሚለው። ሚኪ ምንድን ነው ጉዳዩ? ይመለከተሃል? ሀይ እንዴት ናቸው? ይመለከተኛል። አውርተን ስለነበረ የምናወራው ነገር ስላለ ትጨርስ ሆነ ቆያ ይቅርታ፣ ጉዳዩ እንደሚመለከትና እንደማይመለከት ለመጠየቅ ነው። ትጨርስና እሷ ትቀጥላለች። ከዛ በኋላ በቃ እነሱ እንደውም በቃ ኖርማል እኮ ነው በቃ ሴት ልጅ ስታፈቅር እንደዚህ ልታደርግ ትችላለች ምናምን ብለው እነዚህ ልጆች እንትን አሉ እና በገባበት እየተከታተሉ በቃ እሱም ማሸማቀቅ ጀመሩ። ቪዲዮ ክፈት ምናምን ተባለ። ቪዲዮ ክፈት ሲባል ነገ ከፍታለሁ እያለ ከቤቱ ይወጣል። ከዛ የሆነ ጊዜ እንደዚህ እኔ ስቶርሚ ምናምን ሆነ የሆነ ቤት ገባንና ቪዲዮ ክፈት ተባለ። በቃ ፕሮፋይሉ ተዛባ። ከዛ ቪዲዮ ክፈት ሲባል ነገ ከፍታለሁኝ ብሎ ቀጠሮ ሰጣ። ከዛ ነገ ሳይሆን ዛሬ ክፈት፣ አሁኑኑ ክፈት አልኩት። ነገ ነው የምከፍተው እኮ ቤቱ ወደ ቪዲዮ ተገለበጠ። ክፈት ሲባል ነቅሎ ወጣ፣ ትቶ ወጣ ማለት ነው። በ2 ዓመቴ የዛሬ ዓመት አገኘሁት። የዛሬ ዓመት መጥቶ ይሄ ዱርዮ 24 በሚለው መጥቶ ፕሮፋይልን ቼክ አድርጎ ነው ያገኘሁት። ፕሮፋይልን ቪዚት አድርጎ አገኘሁት። ቲክቶክ ላይ ነው አይደል? ቢጎ ላይ እዛ ላይ መጥቶ ነበር። ዱርዮ 24 በሚል ነው የመጣው እዛ ላይ። አሁን የዛሬ ዓመት ሲመጣ በዛ ከ2 ዓመት በኋላ የዛሬ ዓመት መጣ። ከዛ ሲመጣ ፕሮፋይልን እንዴት እንደሆነ አላውቅም ቪዚት አድርጎት ነበር። ከዛ የሆነ ቤት ቁጭ ብዬ ሲመጣ ሼባው መጣ አለው አልኩት። ከዛ ለካ ስሰማ የሆነች ልጅ እያበሰለ ከቢጎ ከዛ እያስጠፋት እንደሆነ ሰማ። ልጅቷ ሆስት ነበረች። በቃ አስወጥቷት አትጠቀሚ ሙሉ ወጪሽን እኔ እሸፍናለሁ ብሏት መጠቀም አቆማ ነበር አካውንቱን። ማቃቸው ልጆች በእሷ አገኘዋቸውና ተደውሎላት መጣች። አወራኋት። የዚህ ልጅ ቪዲዮዎቹን ሁሉ ላከችልኝ። በማን ነው የሚያወራ ስላት በዚህ ልጅ እንዳለ ከልጅነቱ ጀምሮ ያሉትን ቪዲዮዎች፣ ፎቶዎች እንዳለ ላከችልኝ። ታውቂዋለሽ በቪዲዮ ስላት አላውቀውም ማለች። ግን ከውሾቹ ጋር ያለውን እያንዳንዱን ኤቭሪቲንግ የላከላት የዚህ ልጅ ነው። ሆሳማ አንተ የልጅነት ፎቶዎችህን ፖስተካል ኢንስታግራምክ ላይ ኬታ መጣ? የልጅነት ፎቶ የልጅነት ማለት ይሄ በዚህ እድሜ ሳይሆን የሆነ ቲኔጀር ምናምን እያለ ኢንስታግራም ላይ ከስንት ዓመት ጀምሮ ነው ኢንስታግራም መጠቀም የጀመርከው? ኢንስታግራም አካውንትክ ስንት ዓመቱ ነው? ቆይቷል። 2016 ምናምን የነበረው ኢንስታግራም 9 ዓመቱ ነው ማለት ነው ኢንስታግራምክ። ያ ከዛ ቪዲዮ አውርተሽ ታውቂያለሽ ስላት አላውቅም፣ ግን ቪዲዮዎች ይልኩልኛል ብላ በብዛት የዚህ ልጅን በብዛት ፎቶ ልኮላታል። ፎቶዎች፣ ቪዲዮዎች። ከዛ ይሄ አይደለም ይሄ ነው ብዬ የዚህን ሰውዬ ፎቶ ሰጠዋት። ሸመጠጣት። ከዛ ድጋሚ ቪዲዮ ከፍታለሁ ቀጠሮ ስጡኝ ብሎ ድጋሚ ጠፋ። በአመቴ አሁን ባለፈው እዚህ ጋር አበበች ስታወራ አገኘሁት። የአበበችን ሪከርድ አግኝቼ ነው እኔ አበበችን ያወራኋት። ከዛ አውሪኝ ስላት እሷ ማወራችኝ ያሉት ታሪኩን ስነግራት አመነችኝ። በዛ ምክንያት ነው እኔ እዚህ ለመምጣት የበቃሁት። እዚህ ጋር የምትሳደቡ ሰዎች መሳደብ ትችላላችሁ። ኮሜንታተሮችን ታያቸው ማሪኛ መልሳለሁ ማናገር እንዳለችሽ ጓደኛዬ እንዳለችሽ እኔ በሰዓቱ እንትን ብዬበታለሁ። አሁን ግን ለማንም እኔ ማሪ ምንም መልስ አልሰጥም። ኤኒ ታይም ሆነ አሁንም ሆነ ለማንም ራስሽን ኤክስፕሌን ማድረግ አይጠበቅብኝም። ግን ልንገርሽ አንድ ነገር። ስለዚህ አሁን ለማርቆስ ቲክቶክ ላይ ለመጋለጥ
ማለት ነው ቢጎ ላይ አንደኛ አበበች ናት። ያ ቲክቶክ ላይ ለመጋለጥ ለምን እኔ የዛሬ አመት ነው ማርቆስን ቲክቶክ ላይ የማውቀው ቤቴ ገብቶ እርዳታ 50 ሺህ ነበር ቃል ኦኬ 50 ሺህ ቁጥሩን ተቀብዬ ዋትሳፕ ላይ ደረሰኝ ላክ ስለው እኔ እኮ በጣም ብዙ ስለምረዳ ደረሰኙ አሁን ለስንቱ በአንድ ቀን 20 ቦታ ነው አስገቡ ምላቸው እንትኖቼን ምንድነው ማናጀሮቼን ነው ምኖቼን እና ላይክ አልጠይቃቸውም ደረሰኝ ታውቂያለሽ ደረሰኝ ብጠይቃቸው ያላመንኳቸው ይመስላቸዋል እና አስገብቻለሁ ሀቢባ እኔ ለ50 ሺህ አታምኝም በቀን 10-20 ቦታ ነው 50 ሺህ የምረዳው እኔ ደግሞ ደረሰኝ ግዴታ ነው እለዋለሁ በከዛ በቃ መጨቃጨቅ ግን በየጊዜው ይመጣል 50 ሺህ ቃል ይገባል በየቤቱ 50 ሺህ ይሄ ሰው መልካም ነው እውነትም እየረዳ ይሆናል የባሰ ተናዶብኝ እርዳታ እንዳያቆም ብዬ ዝም አልኩት 10 ደረሰኝ እያልኩ ስጨቃጨቀው እርዳታ እንዳይተው ብዬ ዳሻል በቃ ለካ ፈጣሪ ግን ተጋለጥ ሲለው ሀቅ ይውጣ ሲባል ነው አበበች እዚህ ቤት መታ አስታርቂኝ ብላ መጣ መጀመሪያ አበበች ባይዘው አስታርቂኝ ብላ ነው የመጣችው ከዛ እሷ መታ እዚህ ቤት ስታወራ ነው በጣም ብዙ ሴቶች በኢንቦክስ በድምጹ አውቀውት የጻፉላት እሷ ግን የመለሰችው ላንቺና ለስቶርሚ ብቻ ነው መልስ የሰጠችው በጣም ብዙ ለሽ የታለች አበበች አሁን ቆይ ኔትወርክ ነቅላት ወጣለች ልደውልላት እሷ ባትመጣ ኖሮ ይሄ ጉዳይ አይታወቅም ነበር በድምጹ አውቀውት ነው ብዙ ሴቶች ያወሯት ቁጥራቸውን ሰጣቸው ቴሌግራም ላይ ማስረጃ መረጃ ቪዲዮ ስክሪንሾት ቮይስ ኤቭሪቲንግ የላኩላት እና እድሜ ላበበች ብዙ እህቶችን ታድናለች አበበች ደግሞ ቲክቶክ ተጠቃሚ ነበረች ላይቭ የምትገባ ብዙ ፎሎ ያላት ብዙ ሺህ ፎሎ ያላት ነበረች እሷንም እንደዚህ ብሽ ጓደኛ ይቅርብሽ ብሎ ነው ወስዶ ጥግ ላይ ሴቶችን ለብቻ ያስቀርና ጥግ ወስዶ ለብቻ ለመጉዳት ይመጣዋል ቆይ አበበች ጋር እስከምደውል ሰክሰስ አውራ ሰላም እንዴት ናችሁ ደህና ናችሁ ወይ እኔም ስለ ቲኬት ነው የማወራው የሁለተኛውን ዙር ቲኬት ያላገኛችሁ ፎሎ አድርጉን ባዮላ ያለውን ስልክ ተጠቀሙ በውስጥ መስመር በዋትስአፕ መጣችሁ ቲኬት እንፈልጋለን ካላችሁ ቲኬት እንልክላችኋለን ቲኬቱ ምንድነው ካላችሁ በመላ ዓለም ላይ ስደት ላይ ያላችሁ አረብ ሀገር አሜሪካ ዩሮፕ ኤዥያ ሳውዝ አፍሪካ በመላ ዓለም ላይ ስደት ላይ ያላችሁ ለእናንተ ነው የቤት እጣ ነው የመጀመሪያ ዙር እጣ ጨርሰን የሁለተኛውን ዙር 3 ቤትና አራተኛ እጣ የኢትዮጵያ ግማሽ ሚሊዮን ብር አንደኛ እጣ ባለ 3 መኝታ ሁለተኛ እጣ ባለ 2 መኝታ ሶስተኛ እጣ ባለ 1 መኝታ በስደት ላይ ላላችሁ ለእናንተ ነው የቲኬቱ ዋጋ የኢትዮጵያ 2000 ብር ነው ባላችሁበት ዓለም ሆናችሁ ቲኬት መቁረጥ ትችላላችሁ ከእናንተ የሚጠበቀው አካውንታችንን ፎሎ ማድረግ ባዮላ ያሉ ስልኮችን አንስታችሁ በዋትስአፕ ቲኬት ፈልጌ ነው ማለት እጣው የሚወጣው ማች ነው እንዴት ነው የት ነው ካላችሁ እዚሁ ሀቢባ ቲክቶክ ላይቭ ላይ የመጀመሪያ ዙር እጣ የወጣው ወደ 18000 ሰው ባለበት ነው አሁንም ብዙዋን ባሉበት እዚሁ ላይቭ ላይ ቀጥታ እንደዚህ ተሰብስበን ነው እጣውን የምናወጣው ማች ነው ካላችሁ ቅርብ ቀን ከ30 ቀን በኋላ የሚወጣ ይሆናል አፕሪል 30 ነው ለገዛችሁ ብዙዎች ገዝተዋል ለገዛችሁት መልካም እድል ላልገዛችሁትም ለመግዛት ለሚታስቡትም መልካም እድል ተደራሽነቱ ደግሞ የሚሆነው ከዚህ በመናገኘው በጥቂት ሳንቲም የኢትዮጵያ ውስጥ ያሉ አካል ጉዳተኞችን ምንደግፍ ይሆናል ስፔሻሊ በመላ ዓለም ላይ ያላችሁ የቤት ባለቤት ያልሆናችሁ ባለ 3 መኝታ ቤት በኢትዮጵያ 2000 ብር የቤት ባለቤት ሆኖ እንላለን ሁለተኛ እጣ ባለ 2 መኝታ ሶስተኛ እጣ ባለ 1 መኝታ ነው የቤት እጣን ይመስላል መልካም እድል ለሁላችሁ ቴንኪው ሀቡዬ ፎሎ አድርጉን ሰክሰስን ፎሎ በማድረግ እጣ ቆርጣችሁ የቤት ባለቤት የመሆን እድላችሁን ሞክሩ ፎሎ አድርጉት አበበች አሁን ትገባለች ምንም አያመጣም አትፍሩ ዊ አር ኦፕን ኦልሬዲ አንቺ በጣም ጠንካራ ነሽ አንቺ አበርችም አበረታችም አያስፈልግሽም ሌሎቻችሁ ግን እየደወለ አሁን እያስፈራራችሁ ያለው ምንም አያመጣም ምንም አታመጣም ፖስት አድርገው በሉት ምንም ነው ማያመጣው ምንም ቢፖሰት ብርቅም ድንቅም አይደለም
ኦኬ እኔ ትናንት እንደነገርኳቸው ነው ተዋወቃችን ምናምን እና ልጁን መጥቶ እንደተናገረው እኔ ቴሌግራም ላይ ለሽያጭ የቀረብኩ ሴት አይደለሁም። የራሴ ክብር ያለኝ ሴት ነኝ። እሱ ጋር ስሄድ ነው ክብሬን ያጣሁት። እሱም ችግር የለም መማሪያ ነው። ልጅ በሰዓቱ ልጅ ስለነበርኩኝ አሁን ላይ ማንም መጥቶ እንደዚህ አድርጌ ብለኝ የማረግ አይነት ሴት አይደለም። በሰዓቱ ግን አታለለኝ። ጥሩ ሰው መስሎ መጥቶ ማለት ነው። እና እንትን ስክሪንሻት አካውንት ምናምን የላከውና ቮይስ ያስቀመጠውን ልኬልሻለሁ። የ24,000 ብር ጉዳይ ማለት ነው። እኔ ብሩን አሁን አልፈልገውም። ምንም እኔ ጋር መጥቶ ቫሊዩ የለውም። እና የምፈልገው ነገር አይድረስብኝ፣ አልደርስበትም። ቪዲዮ ፎቶ ምናምን የተባለው ይፖሰት ከቤተሰቦቼ በላይ ማንም እዚህ ጋር የሚመለከተው ነገር የለም። ቢካዝ የሚያኖሩኝ ቤተሰቦቼ ናቸው። እነሱ እንደሆነ እንዳይተውታል። ስለዚህ ማንም ህዝብ ቢያየው በቃ አንድ ሰሞን ይወራል። አንድ ሳምንት ነው ወሬ፣ ከዛ ያረሳል። ስለዚህ ኦሄድ እየሰማኸኝ ከሆነ ትላንትናም ነግሬሃለሁ። ምንም አይመስለኝም። በደንብ ቀጥል ጎበዝ። ሲቀጥል ደግሞ ስለ ኦሳም ለእኔ ያለኝ እህቴን ደፍሮብኝ አሜሪካን ሀገር ዲኤንኤ ሲመረመር የእሱ ጥፍርና የእሱ ምናምን ተገኘ እህቴ ላይ ለእኔ የተባልኩት ስላንተ ያወራው ይኸውልህ፣ ለእሷ ሌላ ታሪክ ስላንተ ፎቶክን ስለሚጠቀምበት ለዊአር ኦፕን ያወራላት አንተ ያክስቱ ልጅ እንደሆንክና በሴት ፍቅር እንዳበድክ ሴቶች ስላሳበዱክ አማኔል ስላለክ ጸበልና አማኔል እየተመላለስክ ስለሆነ ለአንተ ሊበቀልልክ ያንተን ፎቶ እየተጠቀመ ሴቶች እንደሚያጠቃ ነው። ይህን ታሪክ ነው ለዊአር ኦፕን የነገረው። ለስዊት ደግሞ አንተ ያክስቱ ልጅ እንደደፈርክበትና ጥፍርክ ውስጥ የአክስቱ ልጅ ጥፍር ምናምን እንደተገኘ እንዲህ ነው እያወራ ያለው። ስለዚህ አንተን ለመበቀል ፎቶክ እንደሚጠቀም ሁለት አይነት ታሪክ ለሁለት የተለያዩ ሴቶች አንድ መናገር ይችላሉ። በዚህ ላይ ይሄ እንዳለ የተናገረው ነገር ውሸት ነው። ማንንም ነቅቼ አላውቅም፣ ደፍሬም አላውቅም እና ሜክ ሴንስ አያደርግም። አሁን ለምሳሌ አሁን እኔ የሆነ ነገር እህቱን ባረግባት ማለት ነው እንዴት ነው አሁን ለምሳሌ ወንድ እህቴን ቢደፍርብኝ እንትን ብል እንዴት ነው የእሱን ሰው ፒክቸር ተጠቅሜ ሌላ ሰውን የማናግረው ማለት ነው። ስቶሪው ራሱ ላይ ርዕሱ ራሱ ሜክ ሴንስ አያደርግም እና እንዳልኳችሁ ነው። እኔ እንደዚህ ነገር አድርጌ አላውቅም። ሆሳሚ ብቻ በሚል ስም ነው ስሜ ሆሳሚ ነው እና በሆሳሚ ነው የምጠቀመው። የማንንም እህት ተናግሬ አላውቅም፣ አላበርኩም። አማኔል አላውቅም፣ ጤነኛ ነኝ፣ በሴት አላበርኩም እና